ካሌብ ካስረው እባላለሁ። ከመተሃራ ስኳር ፋብሪካ ነው የመጣነው። ከኔ ጋር ግብረ ኃይሉን ይዤ ነው የመጣው። የሰው ሀብት ስራ አመራርና ተቋማዊ ለውጥ መምሪያ ተጠባባቂ ስራ አስኪያጅ ነኝ። የመጣንበት ዓላማ በሶስት ነገሮች ነው። አንዳንድ ልምድ ልውውጦችን ለማድረግ በሚል ነው የመጣነው። የመጀመሪያው የዚህ የሰራተኛ አሻራ ወይንም የአቴንዳንስ መከታተያ ማሽን ጋር ተያይዞ ያሉ አሰራሮች ጋር የተሳለጠ አሰራር አለ የሚል ኢንፎርሜሽን ስላለን ለማየትና ከዛኛው ጋር ለማሳለጥ በሚል ነው። በሌላ በኩል ደግሞ በአይቲ በኩል የተሰሩ የተለያዩ ሲስተሞች አሉ። እነዛ ሲስተሞች ደግሞ በእኛ ፋብሪካም ተግባራዊ ብናደርጋቸው ይጠቅማል በሚል አዳዲስ ሲስተሞችን ከምክራይ ምንውሰድ ግብረ ኃይሉን ይዘን የመጣነው። አቴንዳንስ መቆጣጠሪያ ሲስተም ጋር ተያይዞ በእርግጥ ያለው ማሽን የተተከለው ማሽን የኛን የመተሃራና የዚህኛው ሁለቱ የተለያየ ነው። አውትስታንድ የሆነ ነው። የመተሃራው የተሻለ ነው። አሰራሩ ግን በጣም ጥሩ አሰራር እንዳለ ነው ያገኘነው። ቀጥታ በማሽኑ የሚደረገውን ቁጥጥር ወደ አክሽን የተቀየረበት ሲስተም ነው ያየነው። እሱ ደግሞ በአንድ ማዕከል በሰራተኛ ግንኙነት ስር ሆኖ ቁጥጥር እየተደረገ በየወሩ አቴንዳንሱ ወደ ፋይናንስ እየሄደ እንዳለ ነው ያገኘነውና ጥሩ ሲስተም ነው። ከኛ ትንሽ ለየት ያለ አሰራር ነው። እሱን ጥሩ ተሞክሮ ነው ያገኘነው። እሱን ሄደን የምንተገብረው ይሆናል። ከዛ ውጪ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ክፍል በኩል አዳዲስ አሁን የተተገበሩ ሲስተሞች እዚሁ ዴቨሎፕ ተደርጎ የተተገበሩ ሲስተሞችን አግኝተናቸዋል። በተለይ በአይቲ በኩል ያሉ ባለሙያዎች ከኔ ጋር የመጡ ጥሩ ነገር ነው ያገኙት። እነሱም በራሳቸው የጀመሩት ነገር አለ። ለዛኛው ጅምር ጥሩ ግባት የሚሆን ነገር ነው የያዙትና እነዚህን ደግሞ ዴቨሎፕ አድርገን ወደ ስራ የምንገባበት ሁኔታ አለ። ይህንን ነው ያገኘነው። ወንጂና መተሃራ አንድ ተቋም ናቸው ማለት ይቻላል። አንደኛ ከምናመርተው ምርት አንጻር፣ ሁለተኛ ከተቋቋምንበት ጊዜ አንጻርም ሲታይ የተሻለ ከሌላው ይልቅ የተቀራረበ ነገር ያለን ፋብሪካዎች ነንና እስካሁንም ድረስ ልምድ በመከፋፈልም ይሁን የሰው ኃይል ሼር በመደራረግም ይሁን ባለሙያዎችን ተለዋውጠን በመጠቀምም ይሁን እስካሁን ድረስ አንድ ሆነን እየሰራን ያለን ፋብሪካ ነን። አሁንም ወደፊትም በዚሁ ልክ ነው። ከማሽነሪ ጀምሮ ከሰው ኃይል አቅም ጀምሮ ቀጥሎ ደግሞ በሌሎች የተሻሉ ተሞክሮችን ጨምሮ እየመጣን ተሞክሮ እየወሰድን ወደ መተሃራም እየተካሄደ ከዚህም ደግሞ ተሞክሮ እየተወሰደ እየተሰራ ያለው ስራ ተጠናክሮ ለወደፊት የሚቀጥል ይሆናልና ጥሩ አንድነትን ጥሩ ውጤትን የሚያመጣ አሰራሮችን ከዚህ ወደፊትም ዘርግተን የምንቀጥል ይሆናልና በጣም እናመሰግናለን። ከዚህ በፊትም በተደጋጋሚ መተን ፋብሪካውን ጎብኝተናል። በጣም ደስ የሚል ነገር ነው ያየነው። ኢኒሼቲቭ ከዚህ ይሆንና ወደኛም ደግሞ ፍሬ ያየንባቸው ብዙ ፊልዶች አሉና ይህንን በቀጣይም አጠናክረን የምንቀጥል ይሆናል። እናንተም በጎናችን ሁኑ፣ እኛም ደግሞ ከእናንተ ጋር እንሆናለን። እናመሰግናለን። እሺ፣ በጣም እናመሰግናለን። ዮናስ ተሾመ እባላለሁ። የመተሃራ ስኳር ፋብሪካ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ክፍል አስተባባሪ ነኝ። በዋናነት የታይም አቴንዳንስ ማሽን እንዴት ነው የተገበራችሁት ወይም አጠቃላይ ኮንፊገሬሽኑ ጀምሮ እስከ ሪፖርቲንግ ድረስ ያለው አሰራር ሂደቱ እንዴት ነው የሰራችሁት የሚለውን የአይቲ ባለሙያዎቹን ለመጠየቅና ከነሱ ልምድ ለመቅሰም ነው የመጣ ነው። በእኛ የተጀመረ ነገር ስላለ ሞር እነሱ እየሄዱበት ስለሆነ እየተጠቀሙ ስለሆነ ያንን ሞር ያጎለብትልናል ብለን ያንን ለማወቅ ማለት ልምድ ለመቅሰም የመጣ ነው። እንግዲህ የሁለቱን ግንኙነት የበለጠ ከማጠናከር አንጻር እኛ ጋር የተሰሩ ስራዎች አሉ። ለምሳሌ ያሉን
ኔትወርክ ኢንፍራስትራክቸራችን ይሄ የዳታቤዝ ሲስተሞቻችን ነባር ሲስተሞች ናቸው፣ ግን ወደ አዲስ ፕላትፎርም መቀየር ያለባቸው ነገሮች አሉ። ከዚህ በፊትም ሼር አድርገናል የነባር ሲስተሞቻችን፣ ግን አሁን ያለን የኔትወርክ ኢንፍራስትራክቸር ምን ይመስላል የሚለው የኛ ትንሽ ከዚህኛው የተሻለ እንትን አለው። ኢንፍራስትራክቸሩ ጥሩ ነው። ከዚህ በፊትም ከዚህ አስተባባሪ ጋር ተነጋግረናል ከማሙሽ ጋር፣ እሱን ሼር የማድረግ ነገር ይኖራል። ሌሎችም ነገሮች እንደዚሁ በጋራ የምንሰራቸው ነገር ይኖራል። አሁን እንትን ያላልናቸው ግን ወደፊት ተነጋግረን የምንሰራቸው በሲስተም ዙሪያ ማለት ነው። ዳታቤዝ ከማበልጸግ አንጻር ሞር ሁለቱን የሚያስተሳስር ስራ ምንሰራ ይሆናል ብዬ ነው የማስበው። ካየነው ስነሳ አሁን ያላችሁ የአይቲ ባለሙያዎች በጣም ጥሩ የሚባሉ ጥሩ እውቀት ያላቸው እንደሆኑ ነው የታዘብኩት እና የበለጠ ይበርቱ። እኛም ደግሞ አንዳንድ ሀሳቦችን ሼር እየሰጠናቸው እነሱ የበለጠ እንትናቸው እንዲያዳብሩ እንትንላለን። ግን ጥሩ እውቀት አላቸው፣ ይበርቱ ላለው እንደ ድርጅትም አቀባበላችሁ ሁሉ በጣም ደስ የሚል ነው። በቃ ሁሉ ነገር ሳይ በጣም ደስ የሚል ነው እና እኛ ጋርም እንደዚህ አይነት ነገር ደግሞ እንዲኖር እኛንም እንትን እንላለን። እናንተም በርቱ። ጥሩ አቀባበል ነው ያየነው። እግዚአብሔር ይስጥልን። በጣም ነው። ግርማ ታደሰ እባላለሁ። የሰራተኛ ግንኙነትና ጥቅማ ጥቅም ከፍተኛ ባለሙያ ነኝ። መታራ እንግዲህ የመጡት የተለያየ ዲፓርትመንት ባለሙያዎችና የስራ ኃላፊዎች ናቸው የመጡት። ከሰው ሀብት፣ ከአይሲቲ እንዲሁም ከፋይናንስም የመጡ አሉ። እንግዲህ 4 ነጥቦች ላይ ውይይት አድርገናል ወይም የልምድ ልውውጥ አድርገናል ማለት ነው። ከኔ ጋር እንደ ኤችአር ከሰራተኛ ግንኙነት ጋር በተያያዘ በተለይም ከአመት እረፍት ጋር ተያይዞ ከአቴንዳንስ ቁጥጥር ጋር ተያይዞ በተለይ በማሽን ማየው ታይም ላይ እንዴት ነው ቁጥጥር የምታደርጉት የሚለውን ከፋይናንስ ጋር ያለንን ግንኙነት በዚህ የልምድ ተሞክሮ ለመውሰድ ተጨማሪ ደግሞ የአፕሪዛል አያያዛችን የስራ አፈጻጸም የሰራተኛው የስራ አፈጻጸም እንዴት ነው ከስራ ክፍሉ እየተሞላ የሚመጣው የሚለውን በዚህ ነጥቦች ላይ የልምድ ልውውጥ አድርገናል ማለት ነው። በዚሁ መሰረት ከአፕሪዛል ጋር አቴንዳንስ ጋር ተያይዞ እንግዲህ አይቲ ለኛ የሰጠን ሲስተም አለ። እዛ ሲስተም ላይ ተመርኩዘን እንዴት ቁጥጥሩን እንደምናደርግ ይበልጥም ሰራተኛው መግቢያና መውጫውን እንደሚፈርምና በዛ ላይ መውጫና መግቢያው ላይ ሰራተኛውን እንዴት ነው የምትቆጣጠሩት? ምናልባት በሌለ ሰዓት አብሰንት ነው የሚያደርገው ሰራተኛው፣ በዛ ሰዓት በምንድን ነው የምታውቁት የሚል ነው። ያንንም ከስራ ክፍሉ ሲግሊፍ ከሆኑ ሲግሊፍ እንዲመጣ፣ አኑዋል ሊፍ ከሆነ አኑዋል ሊፍ እንዲመጣ ከዛ በኋላ እኛ ኢንክሪት እናደርጋለን ማለት ነው ወደ ኤክሴሉ ማለት ነው። በዚህም መሰረት እነሱ ጋር የሌለውን ነገር እኛ ጋር ብዙ ነገሮች እንዳገኙ ነው የገለጹልን። ከዚህ ከአይቲ ጋር በተያያዘ ደግሞ የአይቲ ባለሙያዎችን በደንብ አሰራሩን በተመለከተ በዛ ክፍል ገለጻ ተደርጎላቸዋል ማለት ነው። ሌላው የገለጽንላቸው ምንድነው እሱ አኑዋል ሊቭን በዚህ በቢሮ አካባቢና በፋይናንስ መምሪያ በአቅርቦትና ፋሲሊቲ ማኔጅመንት መምሪያ፣ ሲቪል ምህንድስና በዚህ ዙሪያ ያሉ የስራ ክፍሎች መምሪያዎች አኑዋል ሊቫቸውን በየቀኑ ከወጡ ወደኛ ወደ ኤችአር ያመጣሉ። እኛ ኤችአር ደግሞ ለስራ ክፍሉ ያንን ምን ያህል ቀን አላቸው የሚለውን የማቀናነስ ስራው በእኛ ነው የሚሰራው ማለት ነው። ኦፕሬሽን ላይ ያለው ፋብሪካ ኦፕሬሽን እና እርሻ ኦፕሬሽን ላይ ያለውን ነገር ግን ክፍሎች ራሳቸው እዛ እያቀናነሱ አኑዋል ሊቭን ለእኛ በየወሩ እንደሚልኩልን ይህን ገለጻ አድርገንላቸዋል። ሌላው ትልቁ ነገር እነሱ ጋር የሌለ እኛ ጋር ያለ ያገኙት ነገር የስራ አፈጻጸም አሞላልን በተመለከተ ነው። እንደኛ ድርጅትም ከዚህ በፊት እንደሚታወቀው የስራ አፈጻጸም አሞላል ላይ ወጥ የሆነ ነበር። እንደ ድርጅት ሁሉም የስራ ክፍል ተመሳሳይ ምዘና ነበር የሚያካሂደው። አሁንም መታራዎች ያንን እያካሄዱ ያሉት። አሁን ግን እኛ በተሰጠው አቅጣጫ መሰረት የተለወጠው ምንድነው እያንዳንዱ የስራ ክፍል በሚሰራው የስራ አይነት እንዲመዘን በኬፒአይ እንዲመዘን ኪ ፐርፎርማንስ ኢንዲኬተር በዛ መሰረት የመገምገሚያ መስፈርቱን ክፍሎች አዘጋጅተው በየወሩ እየተመዘነ እንደሆነ ወንጂ ጋር ከዛ በአመት 2 ጊዜ ደግሞ ሰራተኛው የፈረመበትን በየ6 ወሩ
ወደዚህ ወደ ኤችአር ይልኩልናል። እኛም በግል ማህደራቸው እናስቀምጣለን። ምዘናው ከሌላው ጊዜ የተለየው በየስራ ክፍሉ በሚሰሩት የስራ አይነትና መጠን እንዲመዘነው የተደረገ ነው። ይሄ ትልቅ ተሞክሮ ብለው መተሃራቸው የወሰዱት ነው ማለት ነው። ወንጂ እንደ እናት ፋብሪካ እንደመሆኑ ለሁሉም ኢትዮጵያ ውስጥ ላሉ ስኳር ፋብሪካዎች እናት የሆነ ስኳር ፋብሪካ ነው። ስለዚህ ከዚህ አንጻር እንግዲህ ምናልባት በቀጣይ እኛም ወንጂዎች ከመተሃራ የምንወስደው ተሞክሮ አለ። እነሱም ከዚህም በኋላ የሚወስዱ ተሞክሮች ይኖራሉና ስለዚህ ከዚህ በበለጠ ወደፊት ግንኙነታችንን አጠናክረን የተሻለ ስራ ለመስራት ድርጅታችን የተሻለ ውጤታማ ለማድረግ ግንኙነታችንን ማጠናከር እንዳለብን የጋራ መግባባት ላይ ደርሰን የተለያየ ነው። ጥሩ ግንኙነትም እንደነበረ ነው ገለጻ ያደረጉልን። እነሱም ደስተኛ ሆነው ነው ከኛ የተለያየ ነው ማለት ነውና ግንኙነታችን ይበልጥ በደንብ እንዲጠናከር በሁለታችንም ለድርጅት መስራት ይገባናል የሚል አስተያየት ነው ያለኝ።